ይኸውልህ ነው እንደምን መጽሐፍ አሳትሜ ለህትመት ብር ጎሎኝ ነውና በጣም እኔ በሳል የጽሁፍ ባለሙያ ነኝ። ከዚህ በፊትም ማለት ነው ተማሪ ቤት እያለሁ ምናምን እባካችሁ ይቅርታ መልሱኝ የሚል ጽሁፍ ጽፌ አልተቀበሉኝም። ያው ሳቀበል ታላም በሚል ነው ከአቅሜ ያረቃ አይደለም እነሱ የከሰሱኝ ነገር ልክ ነው። በሳቤ ቤት ማሳደጉኝ ምናምን የሚል ነበረ አልተቀበሉኝም። እባካ የእርገት ደብዳቤ ጽፌ ነበር። ከዚህ በፊትም ደግሞ ለህብረተሰቡ ደግሞ እንደዚህ ባሉ የኢትዮጵያ ልቦና መዋቅር የሚል መጽሐፍ ጽፌ ነበር። ማንም ያገባው የለም። እነዚህ በስ ግን አሁን የቤተልሔም ገመና በጓዳ የሚል መጽሐፍ በጣም ተሽጧል። አሁን ላይ ያው አሁን በሳል ነገር ጽፌያለሁ እና እሱን ሰፖርት አድርጊኝ። የሰው ፊት ማየት ከባድ ነው እንዴ? የሰው ፊት ማየት ከባድ ነው እንዴ? ጥቅጥም ላይ የሰው ፊት ማየት ከባድ ነው ይላል። ጀርቤ ልስታ አረ ተመለስ ወንድሜ ተመለስ እና አግዘኝና ብዙ ደች ነው የጎደለኝና አረ በእናትህ ልጅ ሆኖ ታውቀኛለህ እንዴ? ማጮም ስለማጮ አዲሱ መጽሐፍ ላይ ስለማጮም ያል መሰለ የኢትዮጵያ ማህበረሰብ መብራት ሲመጣ ይጮሃል፣ ውሃ ሲመጣ ቢጮህ ኖሮ ግን እብድ ይባል ነበር ይላል። ከአዲሱ መጽሐፍ የተቀነጨበች ነች። እንደዚህ ጀመራችሁ አረሙ ላይ ሰማ አንድ እጮትላ እልልሃለሁ አንድ አንቀጽ ይደለም ማራቆን ሰው እንደዚህ እና ያል ዲፕ ስለራስ ገመና አታወራ። እኔ አንተ ያጼ ዘር ያዕቆብ አጥንት ይፋረድ የፉኝት ልጅ በሰዶምና ጎሞራ የወረደው እሳት ይውረድብህ ክፉ ይግጠም ፈሪሳዊ